አንተ አይ ጸበል አለስት አባታችን ጸበል አለስት ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣር ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያት ያው ማዳም ትንሽ አባርከት አረ ታዘዝ አለ ዛኔ እንዳላችሁ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንዴት ነው አደረ ማሳውና ከብቱ ናፈቀኛ ከን አንተ ያለህበቱ። ሰላም የዩቲዩብ ቻናል ቤተሰቦቼ በድጋሚ መጥቻለሁ። አሁን ጎንደር ገብቼ ደገኛውን ባላገር አርሶ አደሩን የጃና ሞራውን ጀግና አባት አግኝቻቸዋለሁ። እንግዲህ በመግቢያው ቪዲዮ ላይ እንደተመለከታችሁት እኚህ ደገኛ አባት የማርያምን ጸበል ካልጠጣችሁ ወዴትም ንቅንቅ አትሉም ብለው በፍቅር አግተው ዝክር ያበሉን ጸበለ ጻድቅ ያቀመሱን አባት ናቸው። በቲክቶክ ፕላትፎርም ቪዲዮን ከለቀቁት በኋላ ከ1.2 ሚሊዮን በላይ ታይቶ ብዙዎች መነጋገሪያ አድርገውታል፣ ብዙዎች ወደውታል እና እኚህን ደገኛ ባላገር በአካል ሄጄ እንዳገኛቸው ቪዲዮ እንድሰራላቸው ጠይቃችሁ ነበር። አሁን ጎንደር ገብቻለሁ። ተግባር ሚዲያ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጠይቃችኋለሁ። አሁን ጎንደር ከተማ ሃይዴ ሪዞርት እንገኛለን። እንግዲህ ለእኚህ ደገኛ አባት የምታዩትን ጃኖ ልብስ አፎሚያ የባህል ቤት ሙሉ ጃኖ አልብሷቸዋል። በጣም አምሮባቸዋል። እስኪ አሁን ደግሞ ከሳቸው ጋር የተወሰነ ቆይታ እናደርጋለን። አብራችሁን ቆዩ። አባታችን እስኪ ስሞትን በመናገር ይጀምሩ። በእውቀት ወጣ ነው መባል ከደባርቅ ወረዳ ጃና ሞራ መስመር ላይ ነው ያለው። እኔ አላሰብኩም ነበር። አጋጣሚ መንገድ ላይ ስትመጡ ነው ያገኘኋችሁ። አዎ እኔ ጸበል ትቀምሳላችሁ ብዬ እንጂ በዚህ አልጠበቅኳችሁም። ይሄንም ይሆናል ብዬ እኔ አላሰብኩትም። ቪዲዮ እየቀረስኩት እንደነበረ አይተዋል። አላወኩም አላየውም አይደል? ብቻ ነው እንድትሄዱልኝ በቃ ማስከድር የነበር ሐሳብ የነበር ወደዛ ነው እንጂ አላየውም ስናገርም አይታወቀኝም። ብቻ እናንተ ታመልጣላችሁ የሚል ነበር። ከሾፌሩ ጋር እንደውም ልንጣላ ነበር። የት ሄዳለህ? ከእርክ እንጣላለን። በቃ ተጣልተን በቃ ሳትቀምስ እንዴት ሄዳለህ? የድንግል ማርያም ጸበል እያልኩ ነበር ስጣላ ነበር። እኛ ቸኩለናል ሌላ ነገር ሲለኝ ያው አንዴ አልሰድም ከፈለክ ሌላ ተኩስ እንዳንገጥም ስለው ይተኩሱብን ነበር ባንበላ ያው መቼም ይገባል ብዬ ነው እንግዲህ ያው ለበጎ ነገር ነው ለክፋት አይደለም። እና እዛ በኋላ ስትቀርጽ ወይ ምን ስትሉኝ እኔ አላየውም። በእውነት መቤት የምስክሬ ናት። መጨረሻ ላይ ነው እንግዲህ ቪዲዮ ተለቆ ምናምን ሲለኝ እንዴ ምን አይነት ስለው ወይ እንደዚህ አይነት ቪዲዮ አራ እኔ ምን ሰርቼ ምን አውቄ ምን ስል አዛ በኋላ ሰውየው የሆነ ሰው ፈልጓል ሲለኝ ያው እንግዲህ ወደ እርሶት መጥቻለሁ። ያከብርልኝ። እኔ በዚህ ጠብቄ አይደለም ያው መቼም ባህላችን ነው። እኔ ሰው ሲመጣል በጣም ደስ ነው የሚለኝ። ማንም የማህበረሰቡ መጠየቅ ሲላላችሁ እንኳን እኔ ወደ ሰው ቤት ሲሄድ ሰው ካገኘው እግረ መንገዱን አንድ ለሁለት እንጠጣለን ነበር። አንድ ለሁለት እንኳን እንጠጣለን ችግር የለም። ያን መቤት የምስክር ናት። ወጥቼ ነው የምወስደው። ሰርግ ቤት እንኳን ሳገኘው እኔ ብር ጥልሃለሁ የምወስደው ሰው አለኝ። ዝም ብለ ምንም አይደለም። የኛን ትራፊ ብዙ ከምንጠጣ ትንሽ ጠተን እንኳን ይበቃናል ብዬ ነው ማስብ። እና እግዚአብሔር ግን እናንተን አመጣው መቤቴ ናት። እኔ የኔ እንትን ኃይል አይደለም የመቤቴ ኃይል ነው፣ የድንግል ማርያም ኃይል ነው። እናንተ እንኳን ቢብሎ ብትሉ ሹፌር ጋር ነው እናንተ ውስጥ ነበራችሁ። ሹፌር ጋር ነው ጠባችን ነበር። እንዴት ይላል እያልኩ ነበር። ስለዚህ እግዚአብሔር ለዚህ ደረጃ አድርሶናል። እመቤቴ ቅድስት ድንግል ማርያም ምን ልበላት እድሜያችሁን ጤናችሁን ምሕረቱን ያምጣልን፣ ለሀገር ምሕረት ያምጣልን። እመቤቴ እንደው ሁሉ ሐሳቡን ታሟላልን። እንደው ስለዚህ እንግዳ ይቀበላሉ ማለት ነው። እንደው ያው ትንሽ ናት አቅሚት የዛን አይል ብዙም ባትሆን ሰው ሲመጣልኝ ደስ ነው የሚለኝ። በጣም ደስ ይላል። እንኳን እንደዚህ በበሰለ በምን በተገኘ አሁን ባያውቁት ለምሳሌ የሚመጣውን እንግዳ እርሶ ባያውቁት ከየት እንደመጣ ባያውቁ ስሙን ማን እንደሆነ ባያውቁ ከየት ክልል እንደመጣ ከየት ሀገር እንደመጣ ባያውቁስ ይቀበላሉ? አዎ እንደዚህ አጋጣሚ እንደዚህ ቀንቶ ያውቃል። እና አንድ ጊዜ መስኖ ስራ ከባህር ዳር ነው ሊያጠኑ መጣው ሰዎች ደክሟቸው ነበረ። አጋጣሚ እነዚህ ሰዎች የት ሄዳላችሁ ስላቸው ምን ብለን ምናምን ብለው የሆነ አፋጠጡብኝ። እና አራ ደክሟቸዋል ቡና ጠጡ ብዬ ነው ስለው አንደኛው እንጠጣል አንደኛው ደግሞ ተጠራጠረኝና በቃ እንጠጣ ሲልና ዝምላ ደክሟቸዋል ብዬ ነው ስላቸው ገቡ። ዝሮ ባህር ዳር ላይ ለሕክምና ሲሄድ ሰውየው አስታውሶ ያዘኝ
ያው ትንሽ ቁስል ነበረሽኝ ልታከም ጋምቢ ሆስፒታል አስታውሶ ሸልሞ ምን ብሎ ቤቱ ጋብዞ በመኪናው አዝሮ በእውነት ሰዶኛል። ሐኪም ነበረ አይደለም ግለሰብ ነው። አጋጣሚ ሰው ሊያሳክም መጥቶ ነው። እሱም ሊያሳክም መጥቶ እርሶን አገኘ። እየተጣላን የመሰለኝ ሲያስቀምጠኝና ቁጭ አለ እስኪ ፈልጊያለሁ ሲለኝ እኔ ህመም ነበረኝ። ምንድነው ስለው ደባርቅ ነህ? አዎ ደባርቅ ወረዳ እንደዚህ ስለው እንደዚህ አይነት ቦታው ላይ ሲጠቅስልኝ አዎ እንደዚህ ነው ስለው መቶ ብር ኪሎ ነው ሳመኝ። መጀመሪያ ላይ ሲይዘኝ ምን አሳድር ለሆነ። ስለዚህ እርሶ እንግዲህ አሁን እርሶ ለስራ ወደ እርሶ ሀገር ሲሄድ ገጠር እርሶ አብልተውታል፣ አጠጥተውታል? አዎ ለጥናት አሁን እድገት አግኝቶ ነው ባህር ዳር ላይ ገባ። ከዛ እድገት አግኝቶ ባህር ዳር ከገባ በኋላ በዞን ደረጃ ነበረ የመጣ ጎንደር ነበር፣ ጎንደር ዞን ነበረ። በጎንደር ዞኑ ሊያይ መጥቶ ነው አሁን አድርጎ ባህር ዳር ላይ ሄደ። አንዱ አለም ማንም የሚባል ልጅ ነው። ከዛ በኋላ ግን የእርሶን ደግነት አይቶ ባህር ዳር ለሕክምና ሲሄዱ አገዞት? አዎ እኔ አላወቅኩትም፣ ተረስቷለሁ። እሱ ግን መጥፎ ባረግም እኮ ያው ትንሽ አይ ደግነት በቃ የክፉ ቀን ስንቅ ነው የሚባለው እኮ ይሄ ነው። አባታችን በታመሙበት ሰዓት ላይ ያንን ሰው ማብላት ማጠጣት ተጠቀሙት። ደግ እንኳን አይደለም ግን እንዲያው እግዚአብሔር እናንተ በደግ ቀን ተፈጠራችሁ ሰጥቶኝ ነው እንጂ እኔ እንኳን ደግ ነኝ ብዬ በታሪክ አይደለሁም። ሰው በጣም ደግ ነው አባታችን። አሁን እኮ ከተማ ላይ ምን አለው መሰሩት አይነት አጋጥሞ ያለኝ እግዚአብሔር እናንተን ደግሞ እኔ በዚህ ደረጃ በዚህ በህልሜም አላየሁትም፣ በእውነቴም አልገመትኩትም። አሁንም የተቀመጥኩበት እውነት አልመስለኝም። በእውነት እኔ አልመስለኝም ያለው ወይ የተዳርኩ ቀን ነበር እነዚህ ለብሼ ያየሁት እንደው ነው ጥርስ መሳቂያት ሆነ። እንግዲህ አባታችን እንዴት ደስ እንዳላቸው ያያችሁ። በጣም እግዚአብሔር ይመስገን። እንደ የኢትዮጵያ ሕዝብ እንደው አንድ ተራ አርሶ አደር ከምንም አይቆጠር በዚህ ደረጃ ላደረሰኝ ለዚህ ለወንድሜ ምስጋና ይረስልኝ እላለሁ። ምስጋና እድሜና ጤና አስቡልኝ። የኢትዮጵያ ሕዝብ እኔን ሰው እንዳደረገኝ ሰው የሚያደርግ አምላክ ያድርግልኝ፣ ከክፉ ነገር ያደነልኝ። አሜን። እኔ ምንም አላረኩም ግን አባታችን ያለው እናቴ የጽራ ማርያም እናቴ የሙሴ እናት ትርዳልኝ። እኔ አሁን እንደዚህ ብዬ እስኪ ማን ነው ዛሬ ሰዎችን በብዙ ነገር እያሰቡ ባለ ዘመን እንዲህ አድርጎ ልክ እንደ ተዳርኩ መስሎኛል። እኔ አሁን እኔ አባት እንኳን ደስ አለዎት። እኔ ይሄን ነው የምፈልገው። እኔ አረኔን እንደው ደስታ ይስጥህ፣ ደስታ ስንጥቅ በሚያረግ ሀብትና ደስታ ይስጥልኝ። ለምን ደስ እንዳለኝ ያውቃሉ? አሁን እንግዲህ ከተማ ላይ የምንኖር ሰዎች እኔ በእርግጥ የክፍለ ሀገር ልጅ ነኝ። ጎጃም ውስጥ ነው ደብረ ማርቆስ የምትባል ከተማ ተወልጄ ያደግኩትና ያሳደገንን ማህበረሰብ የገጠሩን ማህበረሰብ አውቀዋለሁ። ደግነቱን የዋህነቱን አውቃለሁ። እና አሁን ከተማ ላይ ስንኖር አዲስ አበባ ላይ ስንኖር ሌላም ከተሞች ትልልቅ ከተሞች ላይ ስንኖር እንኳን አይደለም ሰው ሲመጣ በእንግድነት ብሉልኝ ጠጡልኝ ሊባል ቀርቶ የእግዚአብሔር ሰላምታ እንኳን ማይሰጣጥሰው አለ። በእርግጥ ደግነትም ያለበት ቦታ ላይ አሉ፣ ሁሉንም ማለት አይደለም። ግን አንዳንድ ቦታዎች ላይ የእግዚአብሔር ሰላምታን እንኳን ለመስጠት ሰው የሚኮራበት በቃ ደረቱን ነፍቶ የሚያልፍበት ጊዜ አለና ገጠሩ ላይ ደግሞ አወቃችሁም አላወቃችሁም ሰውን ሰላም ትላላችሁ ዝቅ ብላችሁ። እርሶት ደግሞ መንገድ ላይ አስቆመውን የማርያምን ጸበል ሳትቀምሱ ንቅንቅ አትሉም ሲሉ እኔ ስልክ እያወራሁኝ ነበርና ስልኩን ዘግቼ ነው ወዲያው መቅረጽ የጀመርኩኝ። ይሄን ደግነት ዓለም እንዲያው ስለፈለኩኝ እና ግን የኔም አይደለም የእግዚአብሔር ስራ ነው። እግዚአብሔር እርሶን ተመልክቶታል። እስከዛሬውን ደግኖት፣ እስከዛሬውን ቸርነት፣ እስከዛሬውን እንግዳ ተቀባይነት ቆጥሮ አሁን እየከፈሉት ነው ብዬ ነው ማምንና አባታችን ስንት ልጅ አሉት? 9 ናቸው። 3 ሴት 6 ሴት 3 ወንዶች ናቸው። ያው ተምረዋለኝ። ያው ዲግሪዎች አሉኝ። ያው ስራ አላገኙም። ትንሽ ከድህነት ከምኑ እኔም ብዙ ነገር አጋጥሞኝ ነበረ፣ መርዳትም አልቻልኩም። እነሱ ግን ያው በሆቴል በምን ተቀጥረው የራሳቸውን እንትን እንዳሉ የመንግስት ስራ ብዙም አንድ ብቻ ነው ያው እየተጨረጨረ ያለ ገና እሱም አልገባም። በሙከራ ላይ ያለ እግዚአብሔር ያውቃል። አዎ እግዚአብሔር ያውቃል። መቤት ታውቃለሽ። መቤት ታውቃለሽ። እንደው በእንግድነት ሰውን ይቀበላሉና በእንግድነት ማይረሱትን ገጠመኝ አሁን ያሁኑ ራሱ አንድ ማይረሳ ገጠመኝ ነው። ግን እስከዛሬ ከተቀበሏቸው ሰዎች ውስጥ በእንግድነት እንደው ማይረሱት ገጠመኝ አለ? ቅድም ከነገሩኝ እንጂ እንደው ይችናት እንደው ይሄ ነው። አሁን ባህር ዳር ላይ መጥቶ ሲያንቀኝ በኋላ እሱ እኔ ያላወቅኩት ነበር፣ ተረስቷል ብዙ ጊዜ ሆኖታል። እና መጥቶ ሲይዘኝ የማልረሳው ነገር ይችናተኝ እዛ ቤቱ ወስዶ ሚስቱን አስተዋውቆ በቃ ሴትየቱ በጣም ግዙፍ ናት። ሴትየቱ ተነስታ ሳመሽኝ። እኔ እንግዲህ ተራ ገበሬ እኮ ነኝ እንደው ታይ። ኧረ ምንም ተራ ገበሬ የሚባል የለም አባት። በዛ ሳይሆን የሰው መስዬ አልታይም። እኔ ራሴ ዝቅ ብሎ የምታይ። ኧረ በፍጹም እንዴ! ሰውዬ ግን አክብሮኝ ምን ብሎ ሸኝቶ ትራንስፖርቱላ
ልብሱን እንኳን የጫንቃ ጨርቁን ሰጥቶ ሳንጣውን ሰጥቶ ሰደኛል። እግዚአብሔር ይባርከው እንደው ባለበት። እርሶ ብቻ አይደለም መቼም በደግነት ያይ ይችላል እኮ እሱ ካየ ይደውላል ብዬ አስባለሁ። በጣም ነው የሚያስታውሰኝ። አንዳንድ ዓመት ባል ጊዜ እንኳን አደረሰህ ይላል። እነ መምህራችን ናፊ የሚባሉ የዩኒቨርሲቲ ሌክቸሮቹ አንተን አግዘው ፕሮፌሰር ተዘማ ዘውዱ በጣም ወዳጆች ናቸው። ደባርቅ ላይ ጥሩ ስራ ሰርችላቸዋለሁ። በአጋጣሚ የደባርቅ ዩኒቨርሲቲ ንብ ያው ከአካባቢው ጋር ችሎታም ትንሽ ስላለሽ ገበሬ ስለው አርሶ አደር አለ እዛች ላይ ስላገባውላቸው በጣም ሁሉ ጊዜ በአመት ያው ጥሩ ነገር ነው የሚያደርጉልኝ። ሲያገኙኝ እንደ ባለስልጣን አቅፎ ያገቡኛል። መኪና ላይ ይተባበሩኛል። በቃ ይሄን ያደርጉልኛል። እግዚአብሔር ይስጣቸው። እግረ መንገዱን አመሰግናቸዋለሁ። ደሞም ያው የጥሩ ቤተሰብ የተማረ ሰውም የተማረ ይጥልለታል ነው። እንደው ንብ ከገባበት ነው ይገባል ነው ስለሚባል በእኛ ሀገር ደግ መጣበት ደግሞ አንተ ደግ ሰጠኝ። በጣም ከሚገርም እግዚአብሔር ያልበስልኝ ክብር ያልበስልኝ በእድሜ በጤና እናት አባትህም ቢሆኑ በደግ ቀን ስለፈጠሩ። በመጥፎ ቀን የተፈጠረው ሰው ይገላል፣ ያው ሀገር ያፈርሳል፣ ብዙ ነገር ያደርጋል። ደጎቹ ደግሞ እንደዚህ ደሃን እንደኔ አይነቱን ደሃ ብዙ የራቀውን ሰው የሚያረጉ ሰዎች አሉና እግዚአብሔር እንጀራ ያግዝ ነው። እንጀራ እድሜ ያግዝ። አሜን። የእድሜውን እንደው ፈጣሪ ድንግል ማርያም ጽርሐ ማርያም ትርዳልኝ። አመሰግናለሁ። አሜን። አባት እንደው በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? በሚሊዮን የሚቆጠር ሰው ነው እርሶን እየተቀባበሉት ያለው በደግነቱ የወደዱትና እንደው ይሄንን ለሚከታተሉ ሰዎች የመጨረሻ መልእክት ማስተላለፍ የሚፈልጉ ከሆነ አባታችን ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ፣ በመላው ዓለም ለሚገኝ እንደው እግዚአብሔር ምሕረት ያወርድልን። እንዲህ መገዳደሉን መቀማማቱን እግዚአብሔር ተው ይበለው። የኛ ኃጢአት መጥቶ ነው መሰለኝ እንደው ኃጢአታችን እያየ ነው እንጂ እውነት ሰው ወንድሙ ስጋውን አይበላው ደሙን አይጠጣው አጥንቱን አይቆረጥመው። ለኢትዮጵያ ምሕረት ያምጣላት። ለኢትዮጵያ ሕዝብ እንደ ማር እንደ ወተት ይላላስልን። ሁሉም ሰርቶ የሰራውን ዋጋውን ያገኝ። ብዙ መጥፎ ሰዎችን ደግሞ ልብ ይስጣቸው። ሞተው ምንም አናረጋቸውም እና ልብ ሰጥቷቸው ከዘመዳቸው ከወገናቸው ጋራ ለመኖር ያብቃለን። እመቤቴ ምሕረቷን ታወር ከልጇ ከወዳጇ ምሕረት አሰጥታ ኢትዮጵያን ገዡን ከተገዡ ጋር የሚያስማማ ዘመን ይስጣና በቃ ይበለነ ነው ምል እኔ ብዙም አርሶ አደር ስለሆንኩና አመሰግናለሁ። እግዚአብሔር አንተን ደግሞ እናት አባትን ቤተሰቦችን የደግ ዘር ደግ ነው ደግ በመሆንህ በሙሉ ቀን የተፈጠርክ ስለሆነ ዳን ምታቋጥር ይሆንክ በዛ ነው። ሌሎቹ ግን ስናያቸው ደግሞ አንዳንድ ጊዜ ሰው እንኳን ሊያዩ እንኳን ዳን ሊያዩ እንኳን ደካማ ሊያዩ የሚጠየፉ ሰዎች አሉ። ያው እነሱን ደግሞ እንዳንተ መንፈስ ቅዱስ ያሳድርባቸው። ለዛ የሚባል ሰው እንኳን አይደለም ግን እሺ፣ አመሰግናለሁ። መንፈስ ቅዱስ ያሳድርባቸው ነው። እናንተን ግን እግዚአብሔር በሙሉ ቀን የተፈጠርክ ነህ። አሁንም እድሜና ጤና ያድልልኝ። አሜን። ክብር ይስጥልኝ። እግዚአብሔር ያክብርልኝ። የኢትዮጵያን ያው ይሄን ሎጅ ደግሞ ይሄን ትልቅ ግዙፍ የሆነ አይቸው በእድሜም አይቸው ማለት ባለ ንብረታችንም እንደው ዓለሙን ያስፈጃቸው እንደው የቀና ያልሆነ ሰው አይጣልባቸው እና በእድሜ በጤና ከቅስበት ያደንልኝ። ያው ይሄን ደግ ላደረጉ ሁሉ ደግን እግዚአብሔር ይመልስላቸው። የክብር ልብስ ያልስልኝ። አመሰግናለሁ የኔ አባት። እሺ አባታችንን እግዚአብሔር ይስጥልን። ደጉን ባላገሩን ባለበት ይጠብቅልን። በነገራችን ላይ እሳቸው አንድ ናቸው እንጂ አንድ የእሳቸው ቪዲዮ ስለወጣ ነው እንጂ አጠቃላይ አርሶ አደሩ በገጠሩ የሚገኘው ማህበረሰብ በደግነት በየዋህነት የሚታወቅ በእንግዳ ተቀባይነት እግር በማጠብ ስጋ ቆርሶ በማብላት የሚታወቅ ማህበረሰብ ነውና ይሄንን ደጉን ባላገር እግዚአብሔር ይጠብቅልን። ይሄን ክፉ ጊዜ ያሳልፈልን። በስቃይ ውስጥ ነው ያሉት ብዙዎቹ። ገጠሩ እንደምታውቁት የሰላም እንቅልፍ ተኝቶ የሚያደር አካባቢ አይደለምና እግዚአብሔር ሁሉንም በያሉበት ይጠብቅልን። እንደው ድንግል ማርያም ያስራት ያደራ ሀገሯን ኢትዮጵያንም ትመልከትልናለን። አባታችን እግዚአብሔር ይስጥልን። እናመሰግናለን ስላገኘነው ደስ ብሎናል። አመሰግናለሁ። ድንግል ማርያም አብራ ትጓዝ በምትሄድበት በምትቀመጥበት በምትናገረው ትናገርልኝ። አሜን። እግዚአብሔር ይስጥልኝ። እስኪ ሰብስክራይብ አድርጉት ይበሉልኝ። ሰብስክራይብ ያርጉልኝ። እሺ፣ ሰላም ሁኑ። እናመሰግናለን።